የሙሴ ታሪክ የእስራኤል አዳኝ። መቅድም በግብፅ ምድር አባይ በጥጋብ እርሻ ውስጥ ባለፈበት በእስራኤል ልጆች ላይ ጥላ ወረደ። ዮሴፍ ቤተሰቡን ወደዚያ ካመጣ 400 ዓመታት አልፈዋል እና አሁን ዮሴፍን የማያውቅ አዲስ ፈርዖን ተነሳ። የዕብራውያንን ጥንካሬ ፈርቶ ባሪያ አደረጋቸው። ጩኸታቸው ከጡብ ጉድጓድና ከሜዳው ተነስቷል፣ ጀርባቸው ከፀሐይ በታች ተሰብሮ ነበር። እግዚአብሔር ግን ጩኸታቸውን ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውን ቃል ኪዳን አሰበ። በወሰነው ጊዜም አዳኝ ያስነሳል። የአዳኝ መወለድ ዮካብድ የተባለች አንዲት ዕብራዊት ሴት ወንድ ልጅ ወለደች። ውብ እንደሆነ ባየች ጊዜ 3 ወር ሸሸገችው። እሷም ልትሸሽ ገዝታክት የቆሻሻ መሶብ ሰርታ ዝፍትን ዘግታ በአባይ ውሃ ላይ አስቀመጠችው። እህቱ ማርያም ከሩቅ ተመለከተች። ቅርጫቱ በወንዙ ውስጥ ልታጠብ ወደ መጣችው የፈርዖን ሴት ልጅ ተንጠባጠበ። ስትከፍተው ሕፃኗ አለቀሰች፣ ልቧን በርኅራኄ ተነካ። ስሙንም ሙሴ ብላ ጠራችው፣ ምክንያቱም ከውኃው ውስጥ ሳብኩት። ስለዚህ እስራኤላውያንን ከባርነት የሚያወጣው በፈርዖን ቤት ውስጥ ነው ያደገው። ስደት ወደ ምድያም ሙሴ ወደ ሰውነቱ ባደገ ጊዜ የሕዝቡን ሸክምና የጨቋኞቻቸውን ጭካኔ አይቷል። አንድ ቀን አንድ ግብፃዊ ዕብራዊውን ሲደበድበው አይቶ ተቆጥቶ ግብፃዊውን መትቶ ገደለው። ድርጊቱ ሲታወቅ ሙሴ ወደ ምድያም በረሃ ሸሸ። በዚያም በውሃ ጉድጓድ አጠገብ የምድያምን ካህን የዮቶርን ሴቶች ልጆች አገኘና በጎቻቸውን አጠጣላቸው። ዮቶርም ተቀበለው። ሙሴም ልጁን ሲፓራን አገባ። በምድረ በዳ በጎች ሲጠብቅ 40 ዓመት ያህል እረኛ ሆኖ ኖረ። በግብፅ የተረሳች በእግዚአብሔር ግን አልረሳችም። የሚቃጠለው ቁጥቋጥ አንድ ቀን ሙሴ መንጋውን እየመራ በኮሬብ ተራራ አጠገብ ሳለ በእሳት የሚቃጠል ቁጥቋጦን አየ፣ ነገር ግን አልበላም። ይህን ታላቅ እይታ ያይ ዘንድ ፈቀቅ አለ። እግዚአብሔርም ከቁጥቋጦ መካከል ጠራው፣ ሙሴ ሙሴ። እርሱም እነሆኝ አለ። እግዚአብሔርም አለ፣ ወደዚህ አትቅረብ፣ የቆምህባት ስፍራ የተቀደሰች ምድር ናትና ጫማን ከእግርህ አውጣ። እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ። ሙሴም እግዚአብሔርን ለማየት ፈርቶ ነበርና ፊቱን ሰወረ። ጌታ እንዲህ አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አይቻለሁ፣ ለማዳንም ወርጃለሁ። አሁንምና ሕዝቤን ከግብፅ ታወጣ ዘንድ ወደ ፈርዖን እልክልሃለሁ። ሙሴም ተንቀጠቀጠና ወደ ፈርዖን የሚሄድ እኔ ማን ነኝ አለ። እግዚአብሔር ግን መልሶ በእርግጥ ካንተ ጋር እሆናለሁ። ሙሴ የእግዚአብሔርን ስም በጠየቀ ጊዜ እግዚአብሔር እንዲህ ብሎ ተናገረ፣ እኔ ነኝ፣ ለእስራኤል ልጆች እኔ ወደ እናንተ ልኮኛል በላቸው። ወደ ግብፅ መመለስ ሙሴም ወንድሙን አሮንን ቃል አቀባይ አድርጎ ወደ ግብፅ ተመለሰ። በፈርዖን ፊት ቆሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ሕዝቤን ልቀቅ። ፈርዖን ግን ልቡን አደነደነ። እግዚአብሔርም እጁን ዘረጋ፣ ግብፅም በ10 መቅሰፍቶች ተመታ። ውሆቹም ደም ሆኑ፣ ጓጉንቸሮችም ምድሪቱን ሞላ። ቅማልና ዝንብ ሰውንና አራዊትን አሰቃዩት። በረዶና አንበጣ መብሉን አጠፋ። በግብፅም ላይ 3 ቀን ጨለማ ሆነ። ሆኖም ፈርዖን ተስፋ አልቆረጠም እስከ መጨረሻው መቅሰፍት የበኩር ልጅ ሞት ድረስ። በዚያች ሌሊት እግዚአብሔር እስራኤልን ጠቦት እንዲሰዉ በደማቸውንም መቃናቸውን እንዲመለከቱ እንዲህ ሲል አዘዛቸው፣ ደሙን ባየው ጊዜ በእናንተ ላይ አልፋለሁ። በመንፈቀ ሌሊትም መልአከ ሞት በግብፅ በኩል አለፈ። ከፈርዖን ቤተ መንግሥት እስከ ዝቅተኛው ቤት ድረስ አንድም ያልሞተ ቤት አልነበረምና ታላቅ ጩኸት ሆነ። ፈርዖንም ሙሴን ጠርቶ ተነሱ፣ ከሕዝቤም መካከል ውጡ፣ የቀይ ባሕር መሻገሪያ። የእስራኤልም ልጆች ከሴቶችና ከልጆች በቀር 600 ሺህ የሚያሉ ወንዶች ፈጥነው ሄዱ። የፈርዖን ልብ ግን አንድ ጊዜ ደነደነ። እናም በሰረገሎቹ እስከ ቀይ ባሕር ዳርቻ አሳደዳቸው። ሕዝቡም በግብፅ መቃብር ስለሌለ ነበርን እንድንሞት ወደዚህ ያመጣህን ብለው በፍርሃት ጮኹ። ሙሴም መልሶ አትፍሩ፣ ዝም በሉ፣ የእግዚአብሔርንም ማዳን እዩ። በትሩንም በባሕሩ ላይ ዘረጋ፣ እግዚአብሔርም ውኃውን ከፈለ። እስራኤላውያን በደረቅ መሬት አለፉ። ውኃውም በሁለቱም በኩል እንደ ቅጥር ቆሞ ነበር። የፈርዖን ሰራዊት በተከተለ ጊዜ ሙሴ እንደገና እጁን ዘረጋ፣ ባሕሩም በኃይሉ ተመለሰ። ውሆቹ ሰረገሎቹን ከደኑ፣ አንድም አልቀረም። እስራኤልም ለእግዚአብሔር ዘመሩ። እግዚአብሔር ኃይሌና ዝማሬ ነው፣ እርሱ መድኃኒቴ የሆነ እግዚአብሔር ለዘላለም ይነግሣል። የምድረ በዳ ጉዞ ከቀይ ባሕር እግዚአብሔር ሕዝቡን ወደ ምድረ በዳ መራ። በቀን በደመና አምድ በፊታቸው ይሄድ ነበር፣ በሌሊት የእሳት ምሰሶ። በተጠሙም ጊዜ ከዓለት ውሃ አመጣ። በተራቡ ጊዜ ከሰማይ መና ሰጣቸው፣ የመላእክት እንጀራ። ሆኖም ሕዝቡ ነፃ ያወጣቸውን አምላክ በመጠራጠር ብዙ ጊዜ አጉረመረሙ። አሁንም ጌታ መሐሪ፣ ለቁጣ የዘገየ የበዛ ፍቅሩ ነበር። የሲና ተራራና ሕግ በሲና ተራራ ላይ ነጎድጓድና መብረቅ ሰማዩን ሞላው።
ተራራው ተናወጠ፣ ጢስም እንደ እቶን ወጣ፣ እግዚአብሔርም በእሳት ስለወረደበት። በዚያም ሙሴ ወደ ደመና ወጥቶ 40 ቀንና ሌሊት ከእግዚአብሔር ጋር ተነጋገረ። እግዚአብሔርም በድንጋይ ጽላቶች ላይ የተጻፉትን 10ቱን ትእዛዛት ሰጠው። በእግዚአብሔርና በሕዝቡ መካከል ያለ ቃል ኪዳን። ሙሴ በወረደ ጊዜ ግን እስራኤላውያን ለወርቅ ጥጃ ሲሰግዱ አገኛቸው። ተናዶ ጽላቶቹን ከእጁ ጣለና ከተራራው በታች ሰበሩ። አሁንም ሙሴ ምሕረትን ለመነ። ፊትህ ከእኛ ጋር ካልሄድን ወደዚህ አትውሰደን፣ እግዚአብሔር ይቅር ብሏቸዋልናም ክብሩ በሙሴ ፊት ላይ አበራና በሕዝቡ ፊት ሸፈነው። የመንከራተት ዓመታት። እስራኤላውያን ስላለማመናቸው ለ40 ዓመታት በምድረ በዳ ተቅበዘበዙ። እግዚአብሔር ግን አልተዋቸውም። ልብሳቸው አላረጀም፣ እግራቸውም አላበጠም። በእርሱ መገኘት መራቸውና በቃሉ ደግፏቸዋል። ሙሴ በታማኝነት በፈተናና በአመፀኝነት መርቷቸዋል። ስለ እነርሱ ደጋግሞ እየማለደ ሰው ከወዳጁ ጋር እንደሚናገር ከእግዚአብሔር ጋር ተናገረ። የመጨረሻው በረከት። 40 ዓመት በተፈጸመ ጊዜ ሙሴ በናባው ተራራ ላይ ቆመ። እግዚአብሔርም ለአብርሃም ለይስሐቅና ለያዕቆብ የገባለትን ምድር አሳየው። ሙሴም የያሪኮን ሸለቆዎች፣ የይሁዳ ኮረብቶችና የዮርዳኖስን ውሃ ከሩቅ አየ። ከዚያም ጌታ ለአባቶችህ ሰጣቸው ዘንድ የማልሁባት ምድር ይህች ናት፣ በዓይንህ አይቻታለሁ፣ አንተ ግን ወደዚያ አትሻገር። የእግዚአብሔር ባሪያ ሙሴም እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። ዕድሜው 120 ዓመት ነበር። ዓይኑ ግን አልደበዘዘም፣ ኃይሉም አልቀዘቀዘም። ጌታ ራሱ ቀበረው፣ መቃብሩንም እስከ ዛሬ ድረስ የሚያውቅ የለም። እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከእስራኤል ጀምሮ አልተነሳም። በእርሱ በኩል ሕጉ መጣ፣ በእርሱ በኩል መዳን መጣ። እውነተኛው የፋሲካ በግ በክርስቶስ አንድ ቀን የሚፈጸም የነጻነት ተስፋ በእርሱ በኩል መጣ። ከአባይ ውሃ እስከ እግዚአብሔር ተራራ ድረስ ሕይወቱ የእምነት የመታዘዝና የመለኮታዊ ወዳጅነት ጉዞ ነበር። እግዚአብሔር ሲጠራ ሰፊ ባህር የለም እና ፈርዖን ጠንካራ እንደማይሆን ለዓለም አስተማረ። ታላቁ እኔ ከታመኑት ጋር ይሄዳል።